ሰላም ጤና ይስጥልን። የዓለም ፖለቲካ በአንድ ጀንበር ተቀይሯል። የጦር መርከቦች ሳይነቃነቁ፣ አውሮፕላኖች ጥይት ሳይቀንሱ ዓለም በአዲስ ስጋት ውስጥ ወድቃለች። ዶናልድ ትራምፕ የአሜሪካ ጦር ከኢራን ዙሪያ ንቅንቅ አይልም ሲሉ ማስጠንቀቂያ ሰጥተዋል። በሌላ በኩል ደግሞ በሊባኖስ ምድር በአንድ ቀን ውስጥ ብቻ በመቶዎች የሚቆጠሩ ንጹሃን ረግፈዋል። አሁን የተኩስ አቁም ስምምነቱ ጸንቶ ይቆያል ወይስ የትልቁ ጦርነት መጀመሪያ ላይ ነን? አሁን የደረሱ ሰበር መረጃዎች ይዘንላችሁ ቀርበናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ፕሬዚዳንት ዶናልድ ትራምፕ በማህበራዊ ገጻቸው ባሰፈሩት መልእክት በኢራን ዙሪያ የተሰማሩ ሁሉም የጦር መርከቦች፣ አውሮፕላኖችና ወታደራዊ አባላት ባሉበት እንዲቆዩ በይፋ አስታውቀዋል። ፕሬዚዳንቱ እንደገለጹት ይህ ኃይል የሚነሳው በሁለቱ ሀገራት መካከል የተደረሰው እውነተኛ ስምምነት በተግባር መተርጎሙ ሲረጋገጥ ብቻ ነው። ይህ ካልሆነ ግን ሁኔታው ወደ ከፋ ግጭት ሊያመራ እንደሚችል አስጠንቅቀዋል። የፖለቲካ ተንታኞች የትራምፕን ንግግር በመላው ኢራን ስልጣኔ ስጋት ላይ የሚጥል ነው በሚል ስጋታቸውን እየገለጹ ይገኛሉ። በሌላ ዜና በሊባኖስ በኩል ደግሞ ነገሮች ወደ አስከፊ ደረጃ ተሸጋግረዋል። እስራኤል በፈጸመችው መጠነ ሰፊ ጥቃት በአንድ ቀን ብቻ ከ254 ሰዎች በላይ ተገድለዋል፣ ከ1100 በላይ ሰዎች ቆስለዋል። ይህም በሊባኖስ ብሔራዊ ሐዘን ቀን እንድታውጅ አስገድዷታል። የሊባኖስ ጠቅላይ ሚኒስትር ናዋፍ ሰላም የእስራኤልን የሞት ማሽን ለማቆም ዓለም አቀፍ ዲፕሎማሲያዊ ግፊት እንዲደረግ ጥሪ አቅርበዋል። የእስራኤል ጦር በበኩሉ የሂዝቦላ መሪ ናሂም ቃሲም የግል አማካሪ የነበሩት አሊ ዩሱፍ ሃርሽን መግደሉን በይፋ አረጋግጧል። ትልቁ ጥያቄ ያለው እዚህ ጋር ነው። ስምምነቱ ማንን ያካትታል? የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁና የአሜሪካ ምክትል ፕሬዝዳንት ጃዲ ቫንስ ሊባኖስ በስምምነት ውስጥ እንደሌለች በግልጽ ተናግረዋል። በተያያዘ ዜና የኢራን የውጭ ጉዳይ ሚኒስትር አባስ አራቺ በበኩላቸው ዋሽንግተን መምረጥ አለባት፣ ወይ የተኩስ አቁም ወይም በእስራኤል በኩል የሚቀጥል ጦርነት በሚል አስገዳጅ ምርጫ አቅርበዋል። በተያያዘ ዜና ቻይና ሰላም እንዲወርድ ስትጠይቅ፣ ሳዑዲ አረቢያና ኢራን ደግሞ ውጥረቱን ለማርገብ ለመጀመሪያ ጊዜ በስልክ ተወያይተዋል። ጣሊያን በበኩሏ የሆርሙዝ ወሽመጥ ባህር ላይ የመርከቦች እንቅስቃሴ እንዳይስተጓጎል አስተባብላለች። ተመልካቾቻችን፣ ዓለም በአሁኑ ሰዓት በሰላምና በጦርነት መሃል ባለ ቀጭን መስመር ላይ ትገኛለች። የትራምፕ ማስጠንቀቂያ ሰላምን ያመጣል ወይስ ጦርነቱን ያፋጥነዋል? የእናንተን አስተያየት በኮመንት መስጫው ላይ አስፍሩልን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በየሰዓቱ የሚወጡ መረጃዎችን በፍጥነት ያገኙ። በቀጣይ በሌላ ቪዲዮ እስክንገናኝ ሰላም።